Dear brothers and sisters, there's a very famous narration where the Prophet ﷺ said, لا تقوم الساعة حتى يتقارب الزمان. የተከበራችሁ ወንድሞችና እህቶች የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ያሉበት በጣም የታወቀ ዘገባ አለ። ጊዜ እስኪጠብ እስኪጨመቅ ድረስ የቂያማ ሰዓት አይቆምም። ጊዜው በቀጥታ ትርጉሙ ይጠባል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲገልጹትም ዓመት እንደ ወር፣ ወር እንደ ሳምንት፣ ሳምንት እንደ ቀን፣ ቀንም እንደ አንዲት ሰዓት ይሆናል። ያቺ ሰዓት ደግሞ እንደ ደረቅ ቅጠል ወይም እንደ እሳት ብልጭታ ፍጥና ትሄዳለች ብለዋል። ሁሉ ነገር በጣም በፍጥነት ይነጉዳል። በጊዜያችሁ ውስጥ በረካ አይሰማችሁም። ይህ በጋራ በማህበረሰብ ደረጃ የሚታይ ሲሆን በግል ደረጃ ደግሞ ወደ ራሳችሁ ተመልከታችሁ ጊዜው የት እየሄደ ነው ትላላችሁ። ቀደምትም ሆኑ አሁን ያሉ ውጤታማ ሰዎችን ታሪክ ስታነቡ የኔ ጊዜ በረካው የት አለ ብላችሁ ትጠይቃላችሁ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሌላ ዘገባ በቡኻሪ የጊዜን መጣበብ ከመልካም ስራዎች መነስነስና ከተለያዩ የብልሹነት አይነቶች መስፋፋት ጋር በቀጥታ ያይዘውታል። ጊዜ ሲጠብ የመልካም ስራዎች ውጤት ይቀንሳል፣ ስስትና ንፍገት በሰዎች ልብ ውስጥ ይሰርሳል፣ ግድያም ይበዛል። በጊዜ መጣበብና በመልካም ስራዎች ምርታማነት መቀነስ መካከል ቀጥተኛ ግንኙነት አለ። ጊዜን በአግባቡ ለመጠቀም የሚደረገው ትግል ሰሃባዎችም የነበሩበት ትግል ነው። አብዛኛው ሰው የጊዜን ዋጋ የሚረዳው ነገሮች መቀየር ሲጀምሩ ነው። እድሜያችሁ ሲገፋ፣ ስራ ሲበዛባችሁ፣ ጤናችሁ መቃወስ ሲጀምር ወይም ያባከኑት ጊዜ የሚያስከትለውን ኪሳራ በህይወታችሁ መጨረሻ ላይ ስታዩት ነው። ያኔ ወደ ኋላ ተመልሳችሁ ሱብሃንአላህ ነገሮችን በሌላ መንገድ ባደረኳቸው ኖሮ ትላላችሁ። ለዚህም ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰዎች በአግባቡ ማይጠቀሙባቸውን ሁለት ጸጋዎች መኖራቸውን የጠቀሱት። እነሱም ጤናና ትርፍ ጊዜ ናቸው። በጊዜ ውስጥ በረካ ማግኘት ማለት ምን ማለት ነው? በሳይንሳዊ ትርጉሙ በአነስተኛ ጊዜ ውስጥ ብዙ መስራት መቻል ማለት ነው። ይህ ሁል ጊዜ በብዛት በቁጥር ላይሆን ይችላል። አላህ አዘወጀል የሚፈትናችሁ ስራው በማን መላቅ እንደሆነ እንጂ በብዛቱ አይደለምና። ኢብኑ አታኢላ በአንድ ጥበባዊ ንግግሩ እንዲህ ይላል፣ አንዳንዶች ረጅም ዕድሜ ይኖራሉ፣ ነገር ግን ፍሬያቸው አነስተኛ ነው። ሌሎች ደግሞ አጭር ዕድሜ ይኖራሉ፣ ነገር ግን ፍሬያቸው ብዙ ነው። አንድ ሰው ከአላህ ሱብሓነሁ ወተዓላ ጋር እውነተኛ ከሆነና የጊዜን አማና በቁም ነገር ከተመለከተ ሌላ ሰው በአንድ ቀን ውስጥ የሚያሳካውን እርሱ በአንድ ሳምንት ውስጥ ሊያሳካው ይችላል። ይህ የጥንት ሰዎች ብቻ ታሪክ አይደለም። ዛሬም ቢሆን በእውነተኝነት በጽናትና ጊዜን በአግባቡ በመጠቀም ልክ እንደ ሌላው ሰው ባላችሁ ተመሳሳይ ጊዜ ውስጥ ብዙ መስራት ትችላላችሁ። በዛሬው ዓለም እንኳን አንድ የ18 ዓመት ወጣት የጊዜን አማና ከተበገ ከ80 ዓመት ሰው በላይ ሊሰራ ይችላል። በጊዜያችሁ ውስጥ በረካ የምታገኙባቸውን 7 ነጥቦች ከነቢዩ ሰለላሁ ዐለይሂ ወሰለም ሱና በመነሳት ላካፍላችሁ። 1. ማለዳ መነሳት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የማለዳ ሰው ነበሩ። በሐዲስም አላህ ሆይ ለኡመቲ በማለዳዋ በረካ አድርግላት ብለው ዱዓ አድርገዋል። ማንኛውንም የጦር ቡድን ሲልኩም ሆነ የግል ስራቸውን ሲጀምሩ በማለዳ ነበር። ቀናቸው በፈጅር ሰላት ከዚያም በአዝካርና በተለያዩ ስራዎች ይጀምር ነበር። አላህ በፈጅር ምላል በቀኑ መጀመሪያና መጨረሻ ላይ ልዩ በረካ አድርገዋል። 2. ከወንጀልና ከጭቅጭቅ መራቅ። ወንጀል በረካን ያጠፋል። ኢማም ማሊክ ለወጣቱ ኢማም ሻፊዒ እንዲህ ብለውት ነበር፣ አንተ ወጣት ሆይ አላህ በልብህ ውስጥ ብርሃን እንዳኖረ አያለው። ይህን ብርሃን በወንጀል ጨለማ እንዳታጠፋው። ወንጀል የገንዘብን የጊዜንና የአይምሮን በረካ ይቀንሳል። እንዲሁም አላስፈላጊ ጭቅጭቆች፣ ድራማ ልብንና አይምሮን ስለሚወትሩ ለሥራ የሚሆን ጊዜና ጉልበት ያሳጣሉ። 3. ከቤተሰብ ጋር ጊዜ ማሳለፍ። ብዙዎቻችን ቤተሰብ ጋር የሚሆንበት ጊዜ የለኝም እንላለን። ነገር ግን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲሳይ እንዲሰፋለትና ዕድሜው እንዲረዝምለት የሚፈልግ ሰው ዝምድናውን ይቀጥል ብለዋል። ከቤተሰብ ጋር ጊዜ ማሳለፍ በስራችሁና በጊዜያችሁ ላይ በረካ ያመጣል። 4. ምስጋና ሹክር። አላህ ብታመሰግኑኝ እጨምርላችኋለሁ ብለዋል። ጤናችሁን ለበጎ ሥራ ስትጠቀሙበት፣ ጊዜያችሁን ሌሎችን ለማገልገል በበጎ ፈቃደኝነት ስታውሉ አላህ በጊዜያችሁ ላይ በረካ ያደርግላችኋል። 5. ቁርአን መቅራት። በተለይ ሱረቱል በቀራን መቅራት ለጊዜ በረካ ትልቅ ፋይዳ አለው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይህችን ሱራ መቅራት በረካ እንደሆነ፣ መተዋት ደግሞ ጸጸት እንደሆነ ገልጸዋል። ቁርአን በየቀኑ መቅራት የሰው ልጅን ጊዜን የተባረከ ያደርገዋል። 6. ዚክርን የዕለት ተዕለት ተግባር ማድረግ። ዚክር በመስጂድ ብቻ የሚወሰን አይደለም። ስትራመዱ፣ ምግብ ስታበስሉ ወይም ሥራ ስትሰሩ ዚክር ማድረግ ትችላላችሁ። ይህ ጊዜያችሁን በዱንያም በአኺራም ስኬታማ ያደርጋቸዋል። 7. መልካምና ውጤታማ ሰዎችን መቅረብ። አላህን ከሚፈሩና ዓላማ ካላቸው ሰዎች ጋር ሆኑ።
ኢብኑ አባስ በልጅነቱ ጓደኛው ለመጫወት ሲሄድ እርሱ ግን የሰሃባዎችን ዕውቀት ፍለጋ ይሄድ ነበር። ከዓመታት በኋላ ጓደኛው አሁንም ሲጫወት፣ ኢብኑ አባስ ግን የኡመቱ ታላቅ ምሁር ሆነ። አላህ በሕይወታችን፣ በጊዜያችን፣ በሲሳያችንና በሥራችን ላይ በረካውን ያውርድልን። ከሚወደው ነቢዩ ሰለላሁ ዐለይሂ ወሰለም ጋር በጀነት ውስጥ የምንሰበሰብ ያደርገን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። And we enter into paradise in the company of his beloved Prophet sallallahu alaihi wasallam. Allahumma ameen.